ስጋ ቤት ሰልፉ ሳይሞላብኝ በሌሊት ሄጄ ነው የምሰልፈው። ሰዓቱ እንዴት እንደሚሄድ አሁን ገና እኔተኛ ነው፣ ግን የተከፈይ ስነሳ 11 ሰዓት ሆኗል። በዓልን ምን ጊዜም እቤት አልሆነም ብያቸዋለሁ። እንደድሉ ነው አልታደርኩም። እኔ በዓልን ቤተሰብ ጋር ማሳለፍ ለእኔ ቤተሰቦቼ እነማን እንደሆኑ ዛሬ አብረን እናያለን። ቀጥታ የምናመራ ወደ ስጋ ቤት ነው። ስጋ ቤት ሰልፉ ሳይሞላብኝ በሌሊት ሄጄ ነው የምሰልፈው። እንደምታዩት ደርሻለሁ። ስጋ ልሰልፍ መስላችሁ ነበር አይደለ? ቀሊትም ብንነሳ ብንሯሯጥም ግን ነክቶብናል። ቢነጋም በቃ 3 ሰዓትም ሆነ 4 ሰዓት እንደርስላችኋል። ስጋችንን መጨመር ነው ከዚህ በኋላ። በራሴ ነበርኩኝ ዝክር የምሰራው። አሁን ነው ቢዚ ሰዎች እንዲረዱኝ ወይንም እንዲያግዙኝ ያደረኩት እንጂ መጀመሪያ በረከቴን ራሴ ነበርኩ የምሰራው። በእናቴ ወጥቼ ነው የማሆይ ልጅ አይደለ? ከዛ ጨዋችንን ቀምሰን ይዘላል። ምንም የማይወጣላት ጨዋችንን ቀምሳለን። መታየት አለበት። አሞን ለመንፈስ ቅዱስ አምላክ አንደኛ እያስተካከልኩ ነው። እማ ሰላም አደረሰኝ። ነርቅ መልካም ፋሲካ። እሺ እኔማ ሌላም ሰው አለ ልጨምርልሽ? እሺ መልካም አውደ ዓመት ብልታርግሽማ። ሰላሙኝ። አሜን። አባባ እንኳን አደረሱት። መልካም በዓል። ምሳ ብሉ። እሺ አባቴ እንኳን አደረሰሽ። መልካም ዓመት በዓል። እሺማ ሰላሙኝ ልጅሽማ። መልካም በዓል። እሺማ ቆይ እንጀራውን ይላግዛችሁ ይቀበልሃል። ችግር የለም ና አባቴ። እግዚአብሔር ይስጥልኝ። አመሰግናለሁ። በረከቴ ቅዱስ ሚካኤል መድኃኒዓለም ይስጥልኝ። አሜን አሜን። ተስፋ እንዳቆርጡሽ። እኔም እንደናንተ ጸበልተኛ ነበርኩኝ። ዱሮ አርሴማ በትንሽ 2 ዓመት ቁጭ ብዬ ነበረ። ዛሬ ደግሞ እናንተን ለመጎብኘት መጥቻለሁ። ፋሲካን አብራችሁ በመዋሌ ደስተኛ ነኝ። ወዳችኋለሁ። ሰላም ሁኑልኝ። ቻው። እሺ እኔ ፋሲካዬን በዚህ መልኩ አሳልፌያለሁ። እናንተስ? ከዚህ በኋላ ደግሞ ቤቴ ገብቼ ስንጎዳጎድ እለቅባችኋለሁ። ለማንኛውም ፍሬሽ ሆነኝ። ወዳችኋለሁ። ባይ ባይ። መልካም በዓል ለመላው ክርስትና እምነት ተከታዮች በሙሉ።